አሜን። ባላገር የአንድ ሀገር ንጉስ የሚያስተዳድራትን ሀገር ዙሪያ ገባውን ለመጎብኘት አስቦ ሰራዊቱን ከአንድ ገላጣ ሜዳ ላይ ተውና አልባሌ ልብስ ለብሶ እንደ ነገሩ በሆነች በቅሎ ይቀመጥና ወደ አንድ መንደር ይዘልቃል። ከመንደሯ መግቢያ ላይ አንድ ባላገር ከገበያ መልስ ጌሾውን ተሸክሞ ወደ ቀየው ሲያቀና ያገኘዋል። ንጉሱም ባላገር ለሀገሩ እንግዳ ነኝ፣ እባክህ ይህን አካባቢ በቅጡ እንዳውቀው ብትረዳኝ ብሎ ይጠይቀዋል። ባላገሩም ጌታው እርስዎ በቅሎ ላይ እኔ ደግሞ እንደማዩኝ በእግሬ እያዘገምኩ ነው፣ እንዴት ይሆናል አለ። ንጉሱም እና ወደ በቅሎ ይወጣና ላፈናጥህ አለው። ባላገሩም እንዴ ጌታው ጌሾዬን ሴት ላድርገው ብሎ ይጠይቃል። ንጉሱም የጌሾህን ዋጋ 2 እጥፍ አድርጌ እሰጥሃለሁ ይለዋል። ባላገሩ ጌሾውን ወዲያ ጥሎ ከንጉሱ በቅሎ ላይ ከኋላ ተፈናጠጠ። ባላገሩ ከንጉሱ ጋር መሆኑን በጭራሽ አላወቀም። የመንደሩን ውስጡንና ውጪውን እያዟዟረ በደንብ ካስጎበኘው በኋላ ሰራዊቱ ተሰብስቦ ደጅ ወደሚጠናበት ወይም ወደሚጠብቅበት ገላጣ ሜዳ ያመራሉ። የሰራዊቱን በፈረስ ላይ ሆኖ መጠባበቅ ከርቀት ያየውና በንጉሱ በቅሎ ከኋላ የተፈነጠጠው እድለኛው ባላገር በነገሩ ግራ ይጋባና ይጠይቃል። ጌታው እዚህ አካባቢ ንጉስ አለ እንዴ ሲል ንጉሱም እንዴት እንዴ ልትል ቻልክ ቢለው ሰራዊቱን ባይ ጊዜ ነዋ ጌታው ብሎ ይመልሳል። ንጉሱም አሁን እዚህ አካባቢ ንጉስ አለ ይለዋል። ታዲያ ንጉሱ ማን ነው ጌታ ብሎ ይጠይቃል የዋሁ ባላገር። ንጉሱም ራሱን ደብቆ እኔ አላወቅኩትም ባላገር፣ ዝም ብለን ወደ ሰራዊቱ እንጠጋና ሰራዊቱ ከየፈረሱ እየወረደ እጅ ሲነሳ አንድ በፈረስ ወይም በበቅሎ የተቀመጠ ሰው ብቻ ይቀራል። ያኔ እኛም ለዛ ሰው እጅ እንነሳለን፣ ያ ሰው ንጉሱ ነውና ይለዋል። በዚህ ተስማምተው ሁለቱም ወደ ሰራዊቱ ያቀናሉ። ሰራዊቱ ሁሉ ከፈረሱ ይወርድና ለንጉሱ እጅ ይነሳል። ንጉሱ ባላገሩን ወርዶ እጅ ይነሳኛል ብሎ ቢጠብቀውም ባላገሮዬ እንኳን ደንግጦ ሊወርድ ቀርቶ ምንም ስሜት እንኳን አልታየበትም። በሁኔታው የተገረመው ንጉሱ ወደ አፈናጠጠው ባላገር ዞር ብሎ ባላገር ንጉሱ ማን ነው ሲለው ባላገሩ ቀልጠፍ ብሎ አዎ ጌታዬ እኔ ነኛ አለውና አረፈው፣ ሆዱ እያወቀው። አይገርምም? ዛሬም የአባቶቻችንን ልታይ አለመፈለግና ትህትናቸውን የተመለከቱ መናፍቃን ወንጌል በርቶልናል እያሉ እኛ እናስተምራችሁ ሲሉን ይደመጣሉ። ለኢትዮጵያ ቤተክርስቲያን ወንጌልን እናስተምር ማለት ድፍረት ብቻ ሳይሆን በእግር ራስ እንደማከክ ነው። ዘዳግም 32:7 ወስብሐት ለእግዚአብሔር።